ዛሬ ማሳያችሁ ለከስተምሮቻችን የሰራነውን ቀሚስ ነው። እነዚህ ሁለት ተናማቾች ከስተምሮቻችን ሆስተስ ናቸውና ለምርቃታቸው የተሰራ ልብስ ነው። ሰላም ለንግስት ዲዛይን ነን። እነዚህ ታማቾች ሁለቱም የራሳቸው ምርጫ ስላላቸው ቀሚሱ ላይ ምን አይነት ልዩነት እንደፈጠሩ ላሳያችሁ። እንደምታዩት ይሄኛው ቀሚስ ከወገብ በታች በጣም ሰፊ ነው። አርቦ አራት አርቦ ሆኖ የተሰራ ነው። ከወገብ ላይ የሁለቱም ቤልት አለው። አንገቱ አራት ማዕዘን ነው። ግን ሁለቱ ከወገብ ላይ የተደረገው በልጥፍ ነው። አሁን ደግሞ ወደ ሁለተኛውና ወደ ትንሿ ቀሚስ ልውሰዳችሁ። ትንሿ ትንሽ ቀጠን ያለች ስለሆነች ከወገብ በታች በሶስት አርብ ነው የምትፈልገው። ዲዛይኑ እንዳለ አንድ አይነት ሆኖ ግን አራት አርብ አልፈልግም ብላ በሶስት አርብ ነው ይሰራንላት። እንደምታዩት ሶስት አርብ ሆኖ ራሱ የሚጨንቅና ለስብስብ ያለ አይደለም፣ ሰፋ ያለ ነው። ወደ ከወገብ ላይ ደግሞ ሶስዳችሁ እንደምታዩት ቤልቷ በልጥፍ ነው የተሰራችው። ጥልፍ ግን አይፈልጉም፣ በልጥፍ ነው የፈለጉት። እዚች ጋር ያለችው መስቀል ዲዛይን እንድትገባ ፈልጋለች። እዚችና እዚች ጋር ኮርነር ላይ እንድትሆን ስለፈለገች ነው የተደረገላት። ከወገብ ላይ እንደምታዩት አንገቱ በአራት ማዕዘን ሆኖ በልጥፍ ነው የተሰራው። እጅጌ ግን አትፈልገም፣ በፓካውት ስለሆነ የምትፈልገው እጅጌ አላስገባንላትም። የሁለቱ ቀሚስ ልዩነት ይሄ ነው። የአንዷ አራት አርብ፣ የአንዷ ሶስት አርብ። የአንዷ እጅጌ ሙሉ ነው፣ የአንዷ እጅጌ ጉርድ ነው። ወደ ነጠላቸው ደግሞ ተወስዳችሁ ነጠላው እንደምታዩት በጣም ትልቅ ነው። አየር መንገድ ስታይል ሲያደርጉትም ምናልባት ፕሮግራማቸው ላይ እንደዚህ ማድረግ ከፈለጉ የነጠላው የጥበቡ ስፋት በጣም ሰፊ ነው። ነጠላን ደግሞ እኛ ጋር ስንሰራ በሁለት አርብ በጣም ትልቅ ነው። 2 ሜትር ተኩል አድርገን ነው የምንሰራው። እንኳን ለወጣቶች ለትልቅ ራሱ በጣም የሚሆን አይነት ነው።